جارتي نام يتعالى دونا ويني سينو نادو بليسي قدك ويني نادي ويني هاتوكو ويني أنا أبقى بدو جارتي ويني قري نرجيتا سيد والله نرجيتا شوفونكو نرجيتا موجود لك نرجيتا نرجيتا ويني أنا جارتي ثاني لا كانت لا تما جارتي ثاني. السلام عليكم ورحمة الله وبركاته. سلام بيالهوين ود የሀገሬ ልጆች በያላችሁበት ሰላማችሁን በዝዝት ያርግልኝ እንዲሁም ክርስቲያን ወገኖቼ እና ዛሬ እንግዲህ ከመግቢያው ላይ እንዲያሳየኋችሁ በጣም የሚያሳዝንና በጣም የሚያስን ነገር ነውና ሀዩ በጣም እንግዲህ አምራጥንታ ነበር ሰይድ እንግዲህ ሚስቱን ሲፈልግ ምናምን እሷ የሌለ ነገር አምርጣን አርጋ ነበር ዛሬ እንግዲህ ከመግቢያው እንዳያችሁት ሰይድ እየገረፋን ነው በጣም አንዳንዴ እንግዲህ ሴቶች ያው ወረት ከበነ እንዲያትሉ እንጂ እንደዚህ ሁለተኛ ልትገቡ ስትሉ አንዳንድ ሴቶች ቁጭ ብድግ ብለው ወይንም በቃ ቀጥለጥ ብለው በቃ በፊት የተገባዩን ሴት ላለመናገር ምለው ዝተው እዛ በኋላ ይገቡና ከዛ በኋላ ግን ከገቡ በኋላ የነባሪቱን ሴት ለማባረር ነው የሚጥሩት ብዙ ጊዜ ብዙ ሰው አሁን ብዙ ሁለት ሚስት ያላቸውን ሰታው ማለት ነውና አንዳንዴ እንደዛ ለማረግ ስትሩ ራሳችሁ ያዛችሁት ባላችሁም እንግዲህ መቼም አንዲ ሰው ሆኖ ማያገናዝብ የለም ብዙ ነገር ሲያይ ያገናዝባልና ዛሬ እንግዲህ ካዩ ብጥብጥ አረጋ ነበር ሰሞኑን በሚለቀው ቪዲዮ አንዳንዴ ነገር ሱመያ ልፈልግ በቃ ለከር ነው ከሚስት ልትገናኝ ነው ያላ የተቀነዘነዘ ነበር በቀበጥ ሙልጭ አርጎ ገረፋት እያለቃቀሰኝ ነበር በጣም እንግዲህ ምን ልበላችሁ ብቻ አንዳንዴ ጊዜ በራሳችን ሴቶችም በዛ ያረጋችሁ የምትናገሩት ነገር ትገረፋለ መገረፍ መደርሱት ራሳችሁ ነው ለማለት ነውና በነገራችን ላይ ሀዩና ሰይድ ተገናኝተው ልጆቹንም ብታሳየው እሱም እንግዲህ መቼም ችግር የማይፈታ ችግር የለም ተገናኝተው ባንዲ ቢሆኑ በጣም ደስ ይላል ደግሞ ይሄ ሀዩ አንቀጥቅጧታል በነገራችን ላይ ሰው ጎባን ሆኖ ተደልቦ የተደለበውን ለማባረር ያኔ ነባሪቱን ለማባረር ወይንም ደግሞ እንደዚህ እንዲያገኛት አለመፈለግ እንዲህ የምታረጉ ሴቶች መጀመሪያ ስታገቡኮ አውቃችሁ መግባት ነበር እውነት ያኔ ጎባ ሁለተኛ እንዲሆንሽ ተደርበሽ እንደምታድሪ ማወቅ አዛ በቃ ደግሞ ከዛም ላይ በቃ ብዙ ችግር እንደሚመጣ ማወቅ ሁሉ ነገር ችሎ ነው እንጂ ተስማመቼ እኖራለሁኝ ብሎ መግባት ነው እንጂ ግን ገና እንደዚህ ተጣልተናልና ከሷን እንዳታረግ እንዳታገኝ እንደዚህ ነው በቃ አረ በጣም ያሳዝናል እኔ ደግሞ አንዴ ላይ ያዩ ባለፈው ከለቀቀው ቪዲዮ እንደዚህ ቪዲዮ አልሰራውም እንጂ ሰይድ ጠፋ ያልን ነበር አይደለም ሀዩ አለኝ ሁሉ ነገር ሞላ ሱመያ ሁሉ ነገር ሞላታል እኔ የቤት ኪራይ እንኳን ቢከፍልኝ የለም እኮ ሰይድ ያጠፋ የቤት ኪራው ማን ሊከፍል ነው እኔ በጣም ፍርክ ያልኩበትና ያሳዘነኝ ቪዲዮ ማለት ነው እውነት እንዴ አንዲ ሰው እኔ ከዛ ላይ አንዲ ነገር ያየውን ነገር ሰው ለጥቅም ነው የሚፈልገው ሰይድን ከዚህ ላይ ለጥቅም ነው የምትፈልገው ነው አልኩት በራሴ ሐሳብ ማለት ነው ምክንያቱም አንዲ ሰው የሰው ምን ሆነብኝ ከምን ደረሰ ብሎ ከመጨነቅ ልቅ ምን አገኘው ብሎ ከመጨነቅ ልቅ ከዚህ ሰላም እየኖርኩኝ ያለው ቤት ኪራይ ማን ሊከፍልልኝ ነው ማለት አንዲ ሰው ገና ለሚመጣው
ዛሬ ላይ ያን ሰውዬ ምን እንደሆነ አይታወቅም። ምን እንደገጠመው ምን የሚያስጨንቀው እሱ እንዲገኝ ብቻ ነበር። ነገር ግን በዛ ልክ እኔ በጣም ሰይድ ጎበዝ ነው አልኩት እኔ እውነት። ምክንያቱም ይችል አሁን እንደዚህ ሲል ለሱ ብዙም እማታስብ ናት። ያኔ እንግዲህ ሚስቱን ጥሎ አግብቷት ለሚስቱ ምንም ሳይፈራም ምንም ሳይጠነቀቅ መቼም አገባ፣ እስልምና ስለሚፈቅደው ብሎ አገባት። ከዛ ላይ ደግሞ ጠፋ ሲባል እንኳን ትንሽ ለሱ ስሜት ሳትጨነቅ እኔ የቤት ኪራይ ማን ሊከፍለው ነው? ሱመያስ ሞልቷታል ልጆቿ። አረ በጣም ያሳዝናል። እኔ ምስኪን ነኝ ላይ ማን ይከፍልልኛል? ለማንኛውም መጀመሪያ ባለ ይገኝልኝ ነበር ማለት ያለብኝ። ከዛ ግን ሁላችንም ሰው ስንባል መቼም የጥቅም በአሁኑ ጊዜ ሁሉም ሰው ጥቅሙን ፈልጎ ነው የሚንቀሳቀሰው። ግን ደግሞ በባልና ሚስት ሲሆን ትንሽ ረህማ የሚባል ነገር አለ። ምንም ሰው እንትን ቢል እዝነት የሚባል ነገር አለ እና ይሄ እዝነትን እንኳን በዛ ልክ የቤት ኪራይ እኮ ቢጠፋም ከቤተሰብ ሂዶ ተደልቦ ይኖራል። ከቤተሰብ እንኳን ኢትዮጵያ አይደለም ውጭ ሀገር እንኳን የቤት ኪራይ ባይኖር ሰውየው ሀለለው ምንም ሀለለው ከጓደኛም ቢሆን ጠጋ ብሎ ስለሚያገኝ ገንዘብ ይኖራል። ኢትዮጵያማ ቤተሰብ ጋር ተቀላቅለንም እንኖራልና በዚህ ልክ አንዳንድ ጊዜ የምንናገረውን ብዙ አንዳንድ ሰዎች አናቅም። በተለይ ከዚህ ሚዲያ ላይ የሚለቀቅ ነገር ጠንቃቅ ብለን የምንናገረውን አውቀን ነገ ጧት ልጆቻችን እኛም ብናልፍ እንኳን የሚያው ሰው ደህና ነገር ያገኛል ማለት ነው ልጆቻችንም ቢሆኑ እና ዛሬ እንግዲህ ሀዩ የተገረፈኝ ነው። ሰይድ አገራረፉ የሰሞኑን ብስጭቱን እያወጣ ይመስላል እና በጣም ነው ዘና ፈታ ያረገኝ። እንግዲህ ሀዩ ደግሞ በረድ ትላለች። ጥሩ ነው መገረፏ፣ አሪፍ ነው ብዬ ነው በራሴ ማምነው ማለት ነው። ምክንያቱም ትንሽ ለቀቅ ብላ ነበረ። መገረፏ ለሷ ቆንጆ ነው። ምክንያቱም አንዳንድ ሰዎች በዱላ የሚያምኑ አሉና ቆንጠጥ ሲል እንደዚህ ጥሩ ነው። ደግሞ ሰይድ ቻይ ነው ግን ሀተነሳ ደግሞ አንዳንድ ሰዎች ቻይ ሰው ደግሞ ብሎ ሀተነሳ ያው ግርፍ ሙልጭ አርጎ ግርፎ ነው ነካናካ አርጎ አይተዋትምና ለማንኛውም መልካም ግርፋት ሀዩ ይመችሽ። መልካም ለመሆን ሞክሩ። ለማንኛውም የሰይድ ወሎ ሚዲያ ተከታታዮች መልካሙን እመኝላችኋለሁኝ። በውጭ ሀገርም የምትኖሩ በሰላም ለሀገራችን ያበቃን። ሀገራችንን አላህ ሰላም ያርግልን። ወደ ቤተሰቦቻችን ጋር ሁላችንም ሄደን በሰላም እንገናኛለን ያርግልና ሀሳባችንን አላህ